ሰላም ሰላም ውድና የተከበራችሁ የሆሳና ቱብ ተመልካቾች ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት ብዙ ተረፍ ይበልልኝ። ዛሬ በጣም ደብሮኛል። እውነት ለመናገር በጣም ነው የደበረኝ፣ በጣም ነው የተሰማኝ። የነፃነትን ሞት ሲያይ ማለት ነው በጣም አስጠላኝ። እውነት ዓለም ከንቱ ናት፣ በጣም ከንቱ ነው። እኔ አላመንኩም ነበር፣ በፌስቡክ አይቼ አላመንኩም፣ በቲክቶክም አየው አላመንኩም። ከዛ ኢቢኤስ ፕሮግራምን እንትን አልኩትና ለከዛ ኢቢኤሶቹም የሀዘን መግለጫ ገልጸዋል። ከዛ በጣም ነው የተሰማኝ። እውነት በጣም የሳቃችን ምንጭ ነው። በጣም የሚወደው አርቲስት ነው። ብቻ ፈጣሪ ነፍስ ይማር። ዓለም ከንቱ ናት፣ ሰው ከንቱ ነው። ዛሬ አለን ብለን ዛሬ ታይተን ነገ የማንኖርበት ዓለም ነው። በጣም ነው የሚያስጠላው። እውነት እንድሞት የሚያስጠላና የሚያስደነግጥ ነገር የለም። በጣም ነው ያስደነገጠኝ። ኮሜንት ለመጻፍ አልቻልኩም። እውነት ለመናገር በቃ እጄ ተንቀጠቀጠ እስካሁን ማለት ነው። እና አላመንኩም። ምን አይነት ዓለም በቃ ምን ልበላችሁ፣ ምን አይነት እንዳለ ያው ፈጣሪ ነው ሲያምር፣ የፈጣሪ ፈቃድ ነው የሚሆነው። የኛ ፈቃድ አይሆንም። ሞት የሚባለውን ነገር በግንባራችን ይዘን በጣም ሩቅ የሆነው ግን እናልማለን፣ እንማኛለን፣ ግን ነገን አናቅም። ሰው ከንቱ ነው ለካ። በጣም ነው የተሰማኝ። በጣም ነው ያዘንኩት። በጣም ከልክ በላይ ያዘንኩት በነፂ ሞት ማለት ነው። ነፍሱን ፈጣሪ ይማረው፣ በደጋጎቹ ጎን ያስቀምጠው ፈጣሪ። በቃ እንደሱ ነው የሚባለው። ሌላ ማለት ምንም አልችልም። አሁን ራሱ እውነት ለመናገር ለማውራት ምንም አልቻልኩም ማለት ነው። በጣም እየተንቀጠቀጥኩኝ ነው። ለማመን ሁላ አላመንኩም። እና ከባድ ነው፣ እውነት ከባድ ነው። ለካ በከንቱ ዓለም ላይ ነው ያለ ነው። መቼ እንደምንሄድ መቼ የምንሰናበት አናቅም። እንኖራለን፣ ጥሩ ቦታ እንደርሳለን፣ እንደዚህ እንሆናለን ብለን ለነገ ተስፋ ልናስብ እንችላለን። በጣም ሩቅ ምኞት ልንመኝም እንችላለን። ይሄንን እናሳካለን፣ እንሰራለን፣ ብዙ ቦታ እንደርሳለን፣ እንደዚህ እንሆናለን ብለን ልናስብ እንችላለን። ብቻ የኛ ፈቃድ ምንም አይሆንም። ሰው ከንቱ ነው እውነት። ስለ ነገ አናቅ። አሁን በዚህ ሰዓት ምን እንደሚሆን ምን እንደሚፈጠር አላቅም። የሚያውቀው ፈጣሪ ብቻ ነው። ስለዚህ በጣም ያማል፣ በጣም ማለት ነው። አላመንኩም። አርቲስቶችን የሚበላ ነገር አለ። በቃ ቶሎ ነው ማለትም እየሞቱ ያሉት ማለት ነው። ጥሩ የምንወዳቸው የምናከብራቸው አርቲስቶች ከዚህ በፊትም እንደዚህ ነው እየሞቱ ያሉት። እና ይሄ ሞት የሚባል ነገር ፈጣሪ ብቻ ምንም ማለት እኔ እንጃ ምን ልበል። ሞት ክፉ ነው። ለማመን ከበደኝ። እውነት በጣም ነው የከበደኝ። በጣም እኔ እንጃ ከባድ ነው። ብቻ ፈጣሪ ቤተሰቡን ሞላ ኢትዮጵያ ሕዝቡን ፈጣሪ መጽናናቱን ይስጠው ነው የሚለው። እሱንም ነፍስ ፈጣሪ ይማረው። እኛም ነገ እንደዚህ ነን። እውነት ለዚህ አጭር እድሜ ነው ከሰው ጋር የምንባለው፣ በፍቅር የማንኖረው፣ በሰላም የማንኖረው። ሰው ከሰው ጋር ይባላል። ሞት መቼ እንደሆነ መገነዘብ የለም፣ አናስብም ጭራሽ ማለት ነው። እና በድንገት እንደዚህ እሱን ቀስፎ ሞት መውሰድ ነፍስ ማር ብዬ ለመጻፍ በጣም እጅ ተንቀጠቀጠ። ለማመን ማለት አቀፍ ማለት ነው። እና በጣም ተሰምቶኛል። በጣም ማለት ነው። ሁላችሁም እየገባችሁ በኮሜንት ነፍስ ይማር በሉልኝ። ያው ለልጆቹም፣ ለሚስቱም፣ ለሞላ ቤተሰቡ፣ ለሞላ ኢትዮጵያ ሕዝብ ከሱ ጋር ለሚሰሩ ለባልደረቦቹ፣ ለሁሉም ፈጣሪ መጽናናትን እንዲሰጥ እመኛለሁ። ሌላ ምን ማለት አልችልም። በጣም ከባድ ነው እውነት። ምገርም ነው። እኔ አላመንኩም። የተለቀቀ ቪዲዮ አሁን ገብቼ ሲያይ የሁለት ቀን ነው የሚለው ወይ ከሁለት ቀን በፊት ተቀርጾ የተቆየ ከሁለት ቀን በፊት የተለቀቀ ቪዲዮ ነው አላውቅም። ግን
የሁለት ቀን ነው የሚያሳየው በተለቀቀው የኢቢኤስ ፕሮግራም ላይ እና የሆነ ሳቅታ ፈንድሻ ነገር ነበርና ምንም ማድረግ አይቻልም። ከፈጣሪ ጋር መጣላት አይቻልም። ያው ፈጣሪ በሁሉም ልክ ነው። እሱ ልክ ነው። ከሱ ጋር ማንም ማከራከር አይችልም። ግን ሰውነቱን ሲያይ ማለት ነው የሆነ የህመም እንትን አለ። ሰውነቱ ያበጠው ምናምን ነገር ነው የሚመስለው። በዚህ በመጨረሻ ላይ በተለቀቀው ቪዲዮ ላይ አይቼው ሰውነቱ የሆነ እንትን ነው ያስታውቃል። የሆነ በሽታ ከባድ በሽታ እንዳለ ማለት ነው። እኔ ደግሞ የሆነ ጊዜ ራሱ ሞቷል ተብሎ አለው አልሞትኩም ስላለ አሁንም አላመንኩም ነበር። ጌታን ምንም አላመንኩም። በእንትን በኢቢኤስ ላይ ገብቼ የሀዘን መግለጫ ካየው በኋላ ነው ያመንኩት። እና ነጽዬ ነፍሴን ይማር፣ ነፍሴን ይማር፣ ነፍሴን ይማር። በጣም ነው የምንወድህ፣ በጣም የምንወድህ አርቲስታችን። እውነት እንቁ የሆነ ሰው ነው ያጣነው። በጣም 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 አዝኛለሁ። እና ከባድ ነው እውነት፣ በጣም ከባድ ነው ሞት የሚባል ነገር። በጣም ነው የሚያስደነግጠው ሞት። እኔ እንጃ አላቅም። እንደዚህ አይነት ሰዎችን ስናጣ በጣም ከባድ ነው። ብቻ ምንም ማድረግ አይቻልም። በፈጣሪ መጣላት አንችልም እና ነፍስ ይማረው። ሁላችንም እንደዚህ እንደምንሞት ሞት በግንባራችን ተጽፎ ያለ መሆኑን ማወቅ አለብን። ሰው ከሰው ጋር እየተባለ ሰው የሰውን ደም እየጠጣ እየገደለ እንደዚህ የሚሆነው እስከ መቼ ነው? ኢየሱስ ማን ያውቃል እስከ መቼ እንደሚኖር እንዴት ያውቃልና ከባድ ነው። ብንችል ከሰው ጋር ሁሉ በሰላም በፍቅር ብንኖር አሪፍ ነው ብዬ አስባለሁ። ሞታችን እስካልቀረ ድረስ ደግሞ ከፈጣሪ ጋር ተስማምተን ፈጣሪ የሚወደውን ሞት ብንሞት በሰማይም ስፍራ እናገኛለን። ዝም ብሎ ሞት ከሆነ ምንም ዋጋ የለውም። ገሃነም ገብተን እየተቃጠልን እየተሰቃይን ከምንኖር እዚሁ እያለን ከፈጣሪ ጋር ተስማምተን ንስሐ ገብተን ለንስሐ ሞት ያብቀን እላለሁ። ማንም ሰው ሊሞት ነው ብሎ ንስሐ ገብቶ አይጠብቅም መቼም። ብቻ ፈጣሪ ለንስሐ ሞት ያብቀን። ከእንደዚህ አይነት ሞትን ፈጣሪ ይጠብቀን። በምድር እስካለን ድረስ ፈጣሪ በሰላም በጤና ያኑረን እና እንደዛ ነው የሚላችሁ ውዶችዬ። በጣም አዝኛለሁ፣ በጣም ማለት ነው። ብቻ ምንም ማድረግ አይቻልም። በሌላ ቪዲዮ እስከምንገናኝ ሰላማችሁ በያላችሁበት ብዝት በሉ ውዶች። እናንተንም ባላችሁበት ፈጣሪ ይጠብቃችሁ፣ ከእንደዚህ አይነት ጎደሎ ፈጣሪ ይጠብቃችሁ። ሰላም ሀገራችን ለኢትዮጵያ ለሕዝባችን ይሁን። ዩቱብን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ አበረታቱ። ከውሳና ቱብ ጋር ሰብስክራይብ በማድረግ ቤተሰብ ሁኑ ውዶች። ሰላማችሁ ብዝት ይበል እና ቻው። በቃ ላሰናብታችሁ። ባይ ባይ። እንገናኝ ዛሬ እንገናኝ ነገ፣ እንገናኝ ዛሬ እንገናኝ ነገ። ዛሬ ማደሩን መታወቀውና ሰው ከንቱ እቅዱን ሲያሰፋ መንገዱን ሲያስረዝም ዘንግቶት ይሆናል ታይቶ እንደሚጣፋ ሰው ከንቱ ሰው ከንቱ ጌታ ብቻ ብርቱ ሰው ከንቱ ጌታ ብቻ ብርቱ። እንገናኝ ዛሬ እንገናኝ ነገ፣ የዛሬ ማደሩን ማታወቀውና ሰው ከንቱ እቅዱን ሲያበዛ መንገዱን ሲያስረዝም ዘንግቶት ይሆናል ታይቶ እንደሚጣፋ ሰው ከንቱ ነው። ሰው ከንቱ መሆኑን በቃ በነፂ ነው
ያየሁት ማለት ነውና ከንቱ ነው በቃ ከፈጣሪ በታች ከፈጣሪ በላይ ከፈጣሪ ሌላ ሁሉም ነገር ከንቱ የከንቱ ከንቱ ታይቶ ይጠፋል። እኛ ለነገ ብለን ተስፋ በጣም ሩቅ እንመኛለን እናለማለን እንደዚህ እንሆናለን ብለን ተስፋ እናደርጋለን። ግን የዛሬን አናውቅም። ዛሬ ምን እንደሚገጥመን ምን እንደምንሆን አናውቅምና ብቻ ከንቱ ነን በቃ። ዋዬ አያም አቲ አይ